የክለባችን አርሰናል የወሩ ምርጥ ተጫዋች እጩዎች ይፋ ሆኗል ማለት ነው። እናም እነሱም ማርቲን ዙቤሜንዲ፣ ሊያንድሮ ትሮሳርድ፣ ዴቪድ ራያ እና ዲክላን ራይስ ናቸው ማለት ነው። እናም እኔ በራሴ ሬትና ደረጃ እሰጣችኋለሁ። በደረጃና ሬት እሰጣችኋለሁ። እናንተ ኮሜንት ላይ አንደኛ ማርቲን ዙቤሜንዲ የክለባችንን ኳስ ያሰራጫን፣ ከዛ ክለባችንን ሚዛን ይጠብቃን። የአየር ላይ ዱዌልስ በፕሪሚየር ሊግ የአየር ላይ ዱዌልስ በመሃል ተጫዋቾች አንደኛ ነው። አጭር ቢሆን አንደኛ ነው በፕሪሚየር ሊግ። ከዛ ኢንተርሴፕሽን በቃ ኳሶችን ያቋርጣን። ከዛ እሱ ጎል ማግባት አይጠበቅበትም፣ ጎሎችን ያገባን፣ አሲስቶችን ያደርጋን በዚህ ወር ማለት ነው። እናም የክለባችን የወሩ ምርጥ ተጫዋች ነው። ከ10 9.9 ሰጥቼዋለሁ ማለት ነው። ከዛ ሊያንድሮ ትሮሳርድ የክለባችን የማሸነፍ ጎሎችን ያገባ በቃ እና ማለት ነው። አሲስቶችንም ያደርጋል። የዘንድሮ ከክለባችን በጣም ከተሻሻሉ ተጫዋቾች አንደኛው ነው ሊያንድሮ ትሮሳርድ። ሁለተኛ ደረጃ ሰጠዋለሁ ሬት 9.0። ከዛ ዴቪድ ራያ በቃ ቡድናችንን ባለፈው ከብራይተን ያወጣውን ኳስ አይታችኋል። ከዛም በተጨማሪ ብዙ የሚያድናቸው ኳሶች አሉ። እናም ዴቪድ ራያ እንደተለመደው በቃ ድመት ነው፣ ቀልጣፋ ነው፣ በቃ ይሄ የታወቀ ነው። እናም ሶስተኛ ደረጃ 8.7 ሬት ሰጥቼዋለሁ። ዲክላን ራይስ የቡድናችን በቃ ሚዛን ጠባቂ ሁሉ ነገር ነው ዲክላን ራይስ አውቃለሁ። ይሄን ግን በዚህ ወር እነዚህ ሶስት ተጫዋቾች ይበልጡታል ብዬ እኔ በራሴ ሬትም ምንም አስበልጬዋለሁ ማለት ነው። እና ዲክላን ራይስ ሲያጠቃም ሲከላከልም በሁሉም የቡድናችን በቃ ጀርባ አጥንት ነው ማለት ነው። እናም እሱ ዲክላን ራይስ ሶስተኛ ደረጃ እና 8.5